መዝሙር መቀበል ማለት ምንድነው? በእግዚአብሔር ህልውና በእግዚአብሔር ፕሬዘንስ ውስጥ ሆኖ መጻፍ ነው። በእግዚአብሔር ህልውና ውስጥ ስትሆኑ በምን ፕሪንሲፕል እየጻፋችሁ ነው? በእግዚአብሔር ቃል ፕሪንሲፕል ማለት ነው። ስለዚህ ኤልያስ መዝሙር ተቀብሏል፣ ቦና መዝሙር ተቀብሏል። ምን እያልኩ ነው? ቁጭ ብሎ በእግዚአብሔር ህልውና ውስጥ መጀመሪያ ከእግዚአብሔር ጋር ኮኔክሽን ሊኖረው ይገባል ያ ሰው። ከዛ በተረፈ በዛ ህልውና ውስጥ ሆኖ ነው፣ በዛ ስፒሪት ውስጥ ሆኖ ነው መዝሙር የሚጽፈው ማለት ነው። አሴ ክርስቲያን ደግሞ እኛ ሰኞ ሰኞ or ደግሞ እሁድ ብቻ ሳንሆን ሁልጊዜ በመንፈስ እንድንሆን የተጠራን ሰዎች ነን። ስለዚህ መዝሙር የመጻፍ ሐሳቡ በዚህ እንድትይዙ ፈልጋለሁ። ለሁለት ከፍለን እናያለን። ከዛ መጨረሻ ላይ የሙዚቃውን ሐሳብ ደግሞ እንከትበታለን። መጀመሪያ ስለ ስነ ጽሁፍ ሊትሬቸራል ስለሆነው ፓርት ማለት ነው። ስለ መዝሙር ከታሰበ ጽንሰ ሐሳቡ ሁሉ ነገር ያለው መዝሙረ ዳዊት ላይ ነው ያለው። ከዛ በተረፈ በነቢያቱም በአዲስ ኪዳንም ማርያም ስትዘምር አይተናል። አልፎ አልፎ መዝሙሮች አሉ። ሙሉ ፓኬጁ የምታገኙት ግን በመዝሙረ ዳዊት ውስጥ ነው ማለት ነው። ከምዕራፍ 1 ጀምሮ እስከ ምዕራፍ 150 የተለያዩ ርዕሶች ተነስቶበታል። ስለ ምስጋና አለ። ከዛስ ንስሐ የሚገባበት ደግሞ አለ። ከዛስ ስለ እግዚአብሔር እረኝነት ደግሞ የሚያወራበት ጊዜ አለ። ከዛ ደግሞ እግዚአብሔር ትልቅ ነው። ስለ እግዚአብሔር ትልቅነት ውዳሴ የምንለው የመዝሙር አይነት ማለት ነው። ማያነሳው ርዕስ የለም። ጠላቱ ሲነሳበት ይጽፋል፣ የሆነ ነገር ሲሆን ይጽፋል፣ ሲበረታ ይጽፋል፣ ሲደክም ይጽፋል። በሁሉም ርዕስ ላይ መዝሙረኛ ነው፣ ዘማሪ ነው። ስለዚህ በብሉይ ኪዳን ሆኖ የአዲስ ኪዳንን የኖረ ዘማሪ ይባላል ዳዊት። ለምንድን ነው? ብዙ ሐሳቦቹ አሁን ላይ የአዲስ ኪዳን ትምህርቶችን የያዘ ነው የዳዊት መጽሐፍ ማለት ነው። ስትዘምሩ ዝማሬያችሁ ወደ እግዚአብሔር ነው ተባብለናል። ነገር ግን አንድ ሰው መዝሙር ፐብሊሽ አድርጎ ዩቲዩብ ላይ ከጫነ ምን እያለ ነው? ሌሎች ሰዎችም ሰምታችሁ ከኔ ጋር አምልኩ እያለ ነው ያለው አይደለ? ስለዚህ ሌላው ሰው ሰምቶ ከእናንተ ጋር እግዚአብሔርን እንዲያመልክ ደግሞ ስነ ጽሁፍ ላይ መጠንቀቅ አለብን ማለት ነው። አይመስላችሁም? ያ እናንተ እንደፈለጋችሁ ኮምፕሊኬትድ ማርጋችሁ ኢዚ ማርጋችሁ ብጽፉ እግዚአብሔር ነው ያን ነገር የሚመዝነው። ለኔ ግን ካሴት ደረጃ ወጣችሁ አብረን ዘምር ካላችሁ ደግሞ እንደ ህብረት አብረን የምንዘምረው መዝሙር መሆን አለበት። በቀላሉ የሚያዝ መዝሙር መሆን አለበት። ስለዚህ ሲምፕሊሲቲ ነው የመጀመሪያው። ሲምፕሊሲቲ በጣም ወሳኝነት አለ። ሲምፕል ሆኖ ግን ከባድ ያልሆነ ግን ሲምፕል ነው እያልኳችሁ ያሉት። ለምሳሌ ቃላት አጠቃቀሞችንም ደግሞ ማስተካከል አለብን። ለምሳሌ ሄደ ከሚለው ቃል ነጎደ የሚለው ቃል የተሻለ አይደል? ነጎደ በጣም ዴይሊ ከምንጠቀማቸው አማርኛ ይልቅ ትንሽ ጠጠር ያለው አማርኞችን መጠቀም ደግሞ አስፈላጊ ነው። ግጥም ላይ ዋና ልናሰርምርባቸው የሚያስፈልጉ ጉዳዮች አሉ። አንደኛ ነገረ ድህነትና ነገረ መለኮት። ብስቱ እነዚህ ነገሮች ላይ መሳት የለባቸውም። ሌሎች ስህተቶች በጣም የሚታረሙ ናቸው። እነዚህ ግን ትምህርታዊ የሆኑ አጠቃላይ ትምህርታዊ ዶክትሪናል የሆኑ ነገሮች ላይ በጣም ጥንቃቄ ማድረግ አለብን ማለት ነው። ስላሴ ላይ እያንዳንዱ ስትበትኑ ደግሞ ነገረ ክርስቶስ ላይ ስለ መንፈስ ቅዱስ ስለ ዳግም ምጽአቱ ምናምን እነዚህ በጣም መሰረታዊ ስለሆኑ መጽሐፍ ቅዱስን በደንብ ዲግ ማድረግን ይጠይቃል ማለት ነው። አንድ ዘማሪ እዚህ ላይ ሳተ ማለት ኦልሬዲ ቤተክርስቲያንም አብሮ እያሳተ ነው ማለት ነው። ብዙ የስተት ትምህርቶች እንዳሉ ሁሉ ብዙ የስተት ዝማሬዎች ደግሞ አሉ። አሁን ከቤተክርስቲያን በፊት የነበሩ አሁን ከቤተክርስቲያን የወጡ ዘማሪዎች አሉ። ለምንድን ነው የወጡት? ለምንድን ነው የማይሰሙት ካላችሁ እዚህ ነገር ላይ ነገረ ድህነት ላይ ነገረ መለኮት ላይ ዳግም ምጽአቱ ላይ ብዙ ስህተቶች ስላሉ አንድ ዘማሪ መጀመሪያ ቼክ ማድረግ ያለበት እነዚህ ነገሮች ማለት ትምህርት ላይ በጣም ቼክ መደረግ አለበት ማለት ነው። ሌላው ሰዋሰው ነው። አንድ መዝሙር ስትጽፉ ወይ ወደ እግዚአብሔር ነው የእግዚአብሔርን ቸርነት፣ የእግዚአብሔርን ምሕረት፣ የእግዚአብሔር ፍቅር ለእግዚአብሔር መልሶ የምትነግሩበት አንድ ታይፕ አለ። ከዛ ደግሞ የእግዚአብሔርን ቸርነት፣ የእግዚአብሔርን ምሕረት ደግሞ ለሰው ልጆች ማለት ነው። እነዚህ ሁለቱም የተለያዩ ታይፖች ናቸው። ሁለቱም መደባለቅ አይቻልም። ለምሳሌ አንተ ታላቅ ነህ፣ የስምህ ስልጣን ታላቅ ነው። አንተ ታላቅ ነህ፣ የስምህ ስልጣን ታላቅ ነው እያልኩት እርሱ ታላቅ ነው ወር ደግሞ ቁጥሮቹን ሌላ ለሰዎች እሱ እንደዚህ ነው ብል ሰዋሰውን አልጠበቀም ማለት ነው። ገብቷችኋል የምለው ነገር? አንድን ወደ እግዚአብሔር ብላችሁ ከጀመራችሁ ቀጥታ ከሱ ጋር ነው መጨረስ ያለባችሁ ማለት ነው። የመጀመሪያ ቁጥሩ ወደሱ ሆኖ ሁለተኛ ቁጥሩ ደግሞ ለሰዎች የእግዚአብሔር ቸርነት ምሕረት መናገር የተደባለቀ ነው ማለት ነው። ስለዚህ እሱ ነው
ጥንቃቄ በደንብ ያስፈልገዋል ማለት ነው። ጥንቃቄ በደንብ ያስፈልገዋል። ሁለተኛው ዜማ ነው። ዜማ ስናነሳ የኛ መዝሙር በተለይ የፕሮቴስታንቱ መዝሙር በፊት የነበሩ የመዝሙር ታይፖች በህብረት የሚዘመሩ የኳየር ታይፖች መዝሙር ታውቃቸዋላችሁ አይደል? የኳየር መዝሙሮች ምን አይነት ናቸው? ታይፓቸው መጀመሪያ የሆነች አዝማች ትኖራለች። ከዛ በኋላ 10 ሊሆን ይችላል። ከዛ በኋላ ለቁጥር 7 አይደል ነው ብቻ እንደ ዘማሪው አጻጻፍ አዝማቿ አንድ ዜማ አላት። የቀሩት ዜማቸው ተመሳሳይ ነው ማለት ነው። ተመሳሳይ ነው። ያን አይል ይሄ ዳይናሚክስ የምንለው ነገር አናገኝበትም። ዳይናሚክስ ባለፈው ስለ ዳይናሚክስ ኮንትሮል ስናወራ አንዱ ቴክኒክ ነው ብለናል አይደል? እንደሱ ግን አይደለም። ይሄኛው ዳይናሚክስ ኮንትሮል የምንለው አንድ መስመር ይሄ ነው ዳይናሚክስ ኮንትሮል። በመዝሙር አጻጻፍ ዜማ ውስጥ ግን ስለ ዳይናሚክስ ስናወራ በአዝማቹና በቁጥሩ መካከል ስላለው ዳይናሚክስ ነው የምናወራው ማለት ነው። ስለዚህ በጣም ሎው ፒች ሆነው የሚጀምሩ መዝሙሮች አሉ። ከዛ በኋላ ቁጥራቸው ደግሞ ከፍ እያለ ይሄዳል። አሁንም ደግሞ ሌላ አይነት ዜማ ደግሞ አላቸው። ስለዚህ የሆነ መዝሙር እየዘመራችሁ የምትጓጉት ሁለተኛውን እስክትሉ ነው። ቁጥሩን ሃይ ፒች ያለውን ፓርት እስክትሉ የምትጓጉለት አይነት መዝሙር የለም። ለምሳሌ ይሄኛው መዝሙር ራሱ እግዚአብሔር ሆይ እንዳንተ ያለ ማንም የለም። ይህንን በለውሳስ እያላችሁ አንተ ታላቅ ነህ፣ በጣም ከፍ ያለ ነው። ስፒሪቱም ከፍ ያለ ነው ማለት ነው። ስለዚህ ዳይናሚክሱ መጠበቅ እንደዛ ነው እና በተቻለ መጠን ደግሞ በቁጥሮች መካከል ያለውን ዜማ ማላየት ጥሩ ነው። አይ ሚን ጥሩ ነው ህግ አይደለም። እሺ ጋይስ፣ ስለ ህግ አይደለም ማወራችሁ። ከራሴ ከተነሳው የራሴ ምሳሌ መዝሙር ምለው እንደሱ አይደለም የተለቀቀው መዝሙር። ምናልባት ከሰማችሁት አንድ አዝማችና 3 ቁጥሮች አሉት። ሶስቱም ቁጥሮች ሃይ ፒቻቸው እየጨመረ መሄድ የተለያዩ ዜማዎች አሏቸው። የተለያዩ ዜማዎች የመጀመሪያው እንደ ሰው አይደለም፣ ይሄ የመዝሙሩ አዝማቹ ነው። ከዛ ጽድቄ አይደለም ለመኖሬ ብሎ ይጀምራል። ትንሽ ከአዝማቹ ትንሽ ከፍ ያለ ነው። ከዛ ሞት የተገባው ነው የሚለው ፓርት ከዚህኛው ደግሞ ከፍ ይላል። ከዛ መጨረሻ ላይ ሰው ከሰው ቀርቦ ብሎ ይጀምራል። ስለዚህ እየጓጓችሁ እያመለካችሁ ስፒሪቱም ከፍ እያለ ዜማውም ከፍ እያለ ምናምን ትሄዳላችሁ ማለት ነው። ወደማትመለሱበት ወደ ጌታ አይደለም። ስፒሪቱም ከፍ እያደረጋቸው ይሄዳል። ስለዚህ ዳይናሚክስ ላይ በደንብ አስቡበት። በቃ አንዱ መዝሙር ከአንዱ መዝሙር ለየት የሚያደርገው አንዱ ዳይናሚክስ ነው አሏቸው። ግን ዳይናሚክስ እስካሁን የዘመርናቸው መዝሙሮች ዳይናሚክስ አሏቸው፣ ግን ይመሳሰላሉ። የሆኑ 5 ቁጥር ካሉ 5ቱም ቁጥር የሚመሳሰል አይነት ነው የሚሆነው እና በመካከል ልዩነት መፍጠር በጣም አስፈላጊ ነው። ከዛስ በጣም መጠንቀቅ ያለባችሁ ከዘፈን ዜማ በደንብ መጠንቀቅ አለባችሁ። ከዘፈን ዜማ ይሄንን ስላችሁ አሴ ክርስቲያን ቁጭ ብሎ ዘፈን ይሰማል ብዬ አላስብም። ክርስቲያን ሆም ብላችሁ ስልካችሁ ላይ ጭናችሁ ዘፈን ትሰማላችሁ ብዬ አላስብም። እንደዛ ካረጋችሁ ምንም ከእግዚአብሔር መንግስት ጋር ተቃራኒ እየሰራችሁ ያላችሁት። ምንም እዚህ የምትሰሩትን ነገር ተቃራኒ ሁሉ ነገር ለእግዚአብሔር መንግስት እንደሚሰራ ሰው ግን መዝሙር ዘፈን አሰሙን ብዬ ነው ማምነው። እዚህ ያላችሁት ማምነው እኔ እኮ እምነቴ እኮ ነው። እኔ አምናለሁ እኮ እምነቴ ነው። ከዛስ ታክሲ ውስጥ ስትሄዱ ትሰሙት ትችላላችሁ ብዬ አስባለሁ። ሆቴል ቁጭ ስትሉ ካፌ ምናምን ይሰማል ብዬ አስባለሁ። ቲቪ ላይ ዜና ከተሰማ በኋላ ፋዘሩ አልቀይር ሲል በዛው ዘፈን ሲመጣም አብሮ መቆምቆሙ ምናምን አለ። እናንተ ስልካችሁን እየጎረጎራችሁ ማሰሙ ይመስላችኋል። እየተጫነ ነው፣ ዳውንሎድ አፕሎድ እየሆነ ነው። ከዛስ ቁጭ ብላችሁ መዝሙር ለመጻፍ ስታስቡ እናንተ እኮ አታውቁትም፣ ምንም አስባችሁትም አይደለም። ገብቷል፣ ግን በመሃል ዜማው ገብቷል። ዜማ በጣም ሴንሲቲቭ ነው። እኔ መዝሙሮቻቸው ከዘፈን ጋር የሚመሳሰልባቸው ዘማሪዎች አልፈርድባቸውም። ያን ያህል ለምን ታውቃላችሁ? አውቃችሁት አይደለም ሳታውቁት ነው ድራይቭድ የምትሆኑት ማለት ነው። ለዛ ነው መጽሐፍ ቅዱስ ከምትሰሙትና ከምታዩት ነገር ተጠንቀቁ የሚለን ማለት ነው። መቼ ያ ነገር ህይወት ዘርቶባችሁ ፊት ለፊት እንደሚመጣ መቼ ስለማታውቁ የሚሻለው ምንድን ነው? አለመስማት ነው። ከዛ ነገር ቶሎ ኢግኖር ማድረግ በጣም አስፈላጊ ነው። በፊት ልክ ዘፈን ሲከፈት ቀይሮ ምናምን እንላለን። አሁን ግን
እስቲ ቆይ የሰማችሁት አይመስላችሁም? የሆነ ነገር እያደረጋችሁ ነው፣ ግን እንዲዘጋም ብዙም አትፈልጉም ምናምን። ያ እየተጫነባችሁ ነው ማለት ነው። ስለ መዝሙር ስታስቡ ሁል ጊዜ ስለ መዝሙር ስለ ዜማ ስታስቡ ሰይጣን ትኩረት ያደረገበት በጣም ሴንሲቲቭ ቦታ እንደሆነ አስቡ። እሺ ሁሌ ለዛ ነው ዘማሪዎች ላይ ምናምን ውጋ የሚበዛው። ሰይጣን በተቻለው መጠን ዘማሪዎችን አታክ ማድረግ ይፈልጋል፣ በላይፋቸው አታክ ማድረግ ይፈልጋል። ለምን? ሰይጣንም ዘማሪ ነበር የሆነ ጊዜ። ያ ዋና ለእግዚአብሔር በሱ በኩል አልፎ ነው ምስጋና የሚሄደው ራሱ ከመላእክት ተቀብሎ ማለት ነው። ከዛ ቦታ ነው ከዛ ፖዚሽን ነው የተጣለው። ስለዚህ የሱን ፖዚሽን ነው እናንተ እየሰራችሁ ያላችሁት። ገብቷችኋል አይደል? የሱ ፖዚሽን ነው። ከእግዚአብሔር ሕዝብ ፊት ቆም ብላችሁ ከሕዝቡ ጋር ምስጋና ለእግዚአብሔር የምታደርሱ የአዲስ ኪዳን ካህናት ሆናችኋል። ስለዚህ ሰይጣን በተቻለው መጠን ለመበረዝ ነው የሚሞክረው ማለት ነው። የሆነ ከሆነ ከዓለም ምናምን ያመጣና ይበርዟል። ስለዚህ መስዋዕቱን ቦታ ጄኒውን እንዳይሆን እውነተኛ እንዳይሆን ፌክ እንዲሆን ያደርገዋል ማለት ነው። አሁን ታክሲ ተሳፋሪዎች ናችሁ በብዛት እዚህ ያላችሁ። እኔ ማን መኪና እንዳለው አላውቅም። እዚህ ውስጥ ታክሲ ተሳፋሪዎች ናችሁ። ታክሲ ውስጥ ደግሞ ተፈለጋችሁም አልፈለጋችሁም አንዳንድ ጊዜ አልፎ አልፎ መዝሙር ይከፈታል። ደስ ይለኛል ነው ይከፈት። አለዛ ዘፈን ነው የሚከፈተው። ዘፈን አለመስማት አትችሉም። እንዲህ ብላችሁ ምናምን ማመናፈስም አያስፈልግም። ዩ ሃቭ ቱ ግን መዝሙር ከጻፋችሁ በኋላ ሳንሱር ወደሚያደርግላችሁ ሰው መዝሙር መውሰድ አስፈላጊ ነው። እኔ ሁለተኛ መዝሙር አሁን ልሰራ እያሰብኩ ነው እና መዝሙር ምንድን ነው ማድረገው? በቅርብ ወደ ጌታ የመጡ ሰዎች አሉ። የዘፈኑን ዓለም በደንብ አተራምሰው የመጡ ማለት ነው። እነሱ ጋር ነው ማድረሱ። ስማው፣ ይሄ ከምታውቀው ከዛኛው ዓለም ዘፈን ጋር ይመሳሰላል ወይ? አይ ሃቭ ቱ ቼክ። አይ የለም፣ ነፃ ሰላም። ከዛ አንድ ሰው ጋርም ቼክ አደርጋለሁ፣ የለም። ከዛስ ሁለተኛ ጥንቃቄ ማድረግ ያለባቸው ከዘማሪዎች ጋር ደግሞ እርስ በርስ ደግሞ የሚመሳሰል ደግሞ ወደ ጎንዮሽ ደግሞ አለ እዚሁ ማለት ነው። ከኔ መዝሙር ጋር የሚመሳሰል ሊኖር ይችላል። እሱም ደግሞ ጥንቃቄ ያስፈልጋል። ሳታውቁት መዝሙሩ ወዳችሁት በጣም ስለምታከብሩት ሰውየውን ዜማ ሊመሳሰልባችሁ ይችላል። ስለዚህ መዝሙር ከጻፋችሁ በኋላ አንድም ከዓለሙ ጋር ቼክ ማድረግ፣ ሁለትስ ካሉት ከዘማሪዎች ጋር ቼክ ማድረግ በጣም አስፈላጊ ነው ማለት ነው። ዜማም ስቲል በጣም ሲምፕል መሆን አለበት። ዜማ መወሳሰብ የለበትም እንደ ግጥሙ ማለት ነው። በረከት ተስፋዬ እንደ ተከስተ ጌትነት ያሉ ዘማሪዎች ደግሞ ኢዚሊ አብሮ ሰው የሚዘምር አይነት ግን እሳ ቀላል ነው እንዴ? በጣም እኮ በረከት ተስፋዬ በተለይ ሙዚቃ ይችላል። ምንም አይነት ሙዚቃ ይችላል። ጊታር ይችላል፣ ድራም ይችላል፣ ራሱን አሬንጅ የሚያደርገው እና ሪች ነው በዚህ ግን እሳ ወደ ህዝብ የሆነ መዝሙር ሲያመጣ የምትንቆን አይነትም አይደለም፣ ግን ደግሞ እንትንም አይደለም፣ ኮምፕሊኬትድ ሆኖ ሰው ማይዘምረው አይነትም አይደለም። ስለዚህ እነዚህ ባላንስ ማድረግ አለበት ማለት ነው። በቃ ህዝቡን ላስደምም ብላችሁ ከቃላት ግብዳ ከዜማ በጣም ውስብስብ መርጣችሁ ወደ ህዝብ ብታቀርቡ ይሰማችኋል። መልእክቱን ሰምቶ አንዴ ሰምታችሁ ቁጭ ትላላችሁ ማለት ነው። ሰው እንዲዘምረው ከገጠር ከተማ እየተዘመረ ሰዎቹ እንዲጽናኑበት ኢዚ መዝሙር ያስፈልጋል ማለት ነው። የድሮቹ መዝሙሮች እስካሁን ውስጣችን ያሉ ብዙ ሰዎች ቶሎ የሚለምዱት ኢዚ ስለሆኑ ነው። ከሱ ትንሽ ሞዲፋይ የምናደርገው ሙዚቃ አካባቢ ያለው ነገር ሞዲፋይ አድርገን ነው ለህዝቡ የምናቀርበው ማለት ነው። ገቢቶ ወይስ አልገቢቶ? አዎ አንዳንድ ጊዜ ግጥሙ እዚህ ገባ የማይባል እንትን በዜማ ሪች የሆነ ተወዱታላችሁ። በቃ ተወዱትና አብራችሁ ደግሞ ታመልካላችሁ። ስለዚህ ዜማ እንዴት ነው የሚያድገው? እንዴት ነው አሁን ከተለመደ አዛዛ አንዳንድ ጊዜ በአይምሯችሁ ያለው ዜማ ልጽፉ ስታስቡኩ ነው። በአይምሯችሁ ያለው በጣም አለ። ከዛ ልጽፉ ስትሉ ይሆንች በጣም የተለመደ ራሳችሁ የምታገኙት የሆነ የተለመደ የሆነ ታይፕ አለ። ቁጭ ታደርጋላችሁ። ስለዚህ እሱ ከየት ነው የሚመጣው? ምን ሰራቸው ዶሬ ሚ ፋ ሶ ላ ሲዶ እያንዳንዱ ከዚህ አይወጣም መዝሙር ነገራችሁ ያለ ባለፈው ምጽፉት መዝሙር ከዚህ አይወጣም። ስለዚህ እያንዳንዱ ኪ ላይ በደንብ ራሳችሁን እያጎለበታችሁ ጆሮአችሁ እየለመደ ስንለው ዶሬ ሚ ፋ እያለን ስንሄድ ሳታውቁት እኮ ነው የምላችሁ በጣም አስገራሚ የሆነ ዜማ ታወጣላችሁ ሳታውቁት። እና ሌሎቹ ይቀልባቸዋል። ኢቭን እንደዚህ የተለመዱ እንትኖች በቃ ምናምን ትላላችሁ ጆሮአችሁ ከለመደ ማለት ሌላ ነገር አይጥማችሁ። ስለዚህ ጆሮአችሁን ትሬን እያደረጋችሁ ስትመጡ ዜማ እያደገ አብሮ ይመጣል ማለት ነው። ከዚህ ከወጣችሁም በኋላ ከፍ ያሉ መዝሙሮችን ስሙ። ዘማሪ ባላንስ ማድረግ አለበት ብያቸዋለሁ። የድሮዎችን ትሰማላችሁ። ከዛ ደግሞ አሁን ላይ እየተሰሩ ያሉትም በደንብ በተለይ ሙዚቃ በደንብ የሚችሉ ሰዎች የሚሰሩትን መዝሙሮች በደንብ መስማት አለባችሁ። ዘፈን መስማት ስለማትችሉ ማለት ነው። እዚሁ ቤት ውስጥ ያለውን ነገር መጠቀም ወደዳችሁም ጠላችሁ። ከሁሉም በላይ ከእናንተ ጥረት በላይ
ቆንጆ መዝሙር የሰው ልብ ውስጥ የሚቀር መዝሙር እንድትጽፉ የሚያደርገው ውስጣቸው ያለው ጸጋ ነው። ጸጋ ነው። ሰው ሁሉ ነገር ኖሮት ውስጡ ጸጋ ከሌለ ባዶ ነው። ባዶ ስላችሁ ባዶ። አንዳንድ ሰው በቃ ይዘምረዋል ይለዋል እኮ ቆንጆ ድምፅ አለው፣ ጸጋ ግን የለውም። ምንም ፔኔትሬት አድርጎ የሰው ልብ ደስ አይለኝም ትላላችሁ። ምንም አታውቁትም። ሰውየው ምንም በቃ አይጠመኝም፣ ምንም በቃ ጠብ አይልም ምንም ነገር። ስለዚህ ጸጋ የሚባል ነገር ያስፈልጋል። ጸጋ ለማግኘት ደብተር ይዞ ወደ ትምህርት ቤት መንበርከክ፣ በአፊት መንበርከክ ያስፈልጋል። this is the whole package ማለት ነው። አንድ ዘማሪ እንደው ከእግዚአብሔር ዘንድ ዘማሪ ተደርጎ ከተሾመ ይሄ ጸጋ ለሱ ከተሰጠ ይሄ ጸጋ ፓኬጁ ፉል ነው ብዬ ነው ማምነው ነኝ። የሆነ ነገርን ከሆነ ለምሳሌ አንድ ሰባኪ ሲሰብክ የመስበክ ጸጋ አለው። ከዛ ስብከቱ ሌላ ሰው ነው የሚያዘጋጅለት ነው ራሱ ነው የሚያዘጋጅለት። ቁጭ ብሎ አንብቦ ራሱ ነው የሚያዘጋጅለት። ፉል ነው ፓኬጁ። የሆነ ሰው የሆነ ነገር አያደርግለትም። ራሱ ያ ጸጋ ሙሉ ነው። የነቢያት ጸጋ መገለጥ ከሰው ተቀብሎ ነው ለሰው መገለጥ የሚያመጣው ራሱ ነው። ያ ሙሉ ነው። ወደ ዘማሪ ስትመጡ አንድ መዝሙር የሚያሰኘው እነዚህ ሁለቱ ኮምፖነንቶች ናቸው ብለናል። ዜማና ግጥም መኖር አለበት ብለናል። ስለዚህ ጎሎ የለም ማለት ነው። አንድ ሰው ግጥም ካለው ገጣሚ ነው እንጂ ዘማሪ አይደለም። በኔ ትምህርት በኔ አስተያየት ማለት ነው። ተግባብተናል ጋይስ? ቴንክ ዩ ሶ ማች